ሰላማችሁ ይብዛ ጋይስ፣ እንዴት ናችሁ? ዛሬ ደግሞ አንድ የጣፋጭ አሰራር ላሳያችሁ ነው። ይህንን ደግሞ ስሙን እንዳልነግራችሁ ብዙ ጊዜ እኔ ራሱ ቸገርበታለሁ። ስሙን አላውቀውም። ስሙን የምታውቁ ልጆች ኮሜንት ላይ አስቀምጡልኝ። እዚህ ጋር እንግዲህ በዚህ ነው የምሰራው ጣፋጭ። እንደምታዩት ማንጎ አቅርቤ ያለው ሰርቼ ሲጨርስ ማቀርብበት እቃ ኒዶ ሀሊብ የተፈጨ ወተት፣ እንዲሁም ደግሞ እዚህ ጋር ኖስቴላ ቃሽጣ ካላችሁ ቃሽጣ ሁለት ማድረግ ትችላላችሁ፣ መወፈር ስላለበት እና ተከታተሉኝ እላለሁ ጋይስ። ይሄው እንደዚህ ተቆራረጣችሁት በኋላ ማንጎውን፣ ይሄ ደግሞ ፋውስ ዘፈዝፉት የሚያመጣው ከለር እንደዚህ ነው፣ ወፍሯል። አያችሁ ቅድም ፍሬ ነበር አይደለ? አሁን ግን እንደዚህ ሆኗል። አሁን ወደ መቀላቀሉ እንገባለን ማለት ነው። እዚህ ጋር ወተት ነው የጨመርኩት። ወተቱን ቅድም ያሳየኋችሁን በጥብጬ ወተት ጨምሬያለሁ። ወተቱም ማንጎውም ያሳየኋችሁ ፍሬው ስሙ ያው አልተያዘልኝም። እርግጠኛ ነኝ ታውቃላችሁ ከየቤታችሁ እንደማይጠፋ። ብዙ ጊዜ እኔም ቤት ሆኖ እንኳን መስራት ከብዶኝ ያልሰራሁበት ታይም ነበረ በነገራችን ላይ። እንዲሁም ለሚከብዳችሁም ልጆች ደግሞ የምታውቁ ልጆች ኮሜንት ስር ታስቀምጡልን ደስ ይለኛል በነገራችን ላይ በዚህ አጋጣሚ እና አስተያየታችሁን ሀሳባችሁን አበረታቱኝ። እኔም እንደናንተ ዩቲዩበር እንደሆን እርዱኝ፣ አግዙኝ፣ ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ እላችኋለሁ ጋይስ። የመዳም ቅመሞች ሁላችሁም እላችኋለሁ። ይኸው ጋይስ እዚህ ደርሰናል። ሁሉም ነገር ቀላቅዬበት ወተቱ ነጭ አደረገው። ካሜራዬ ነው መሰለኝ እንዴት እንደሆነ አላውቅም። ብቻ ካልታያችሁ ቆይ እስኪ ጽድት አላላችሁ። ብቻ እንደዚህ አይነት ነገር አምቷል። እዚህ ላይ የምንጨምርበት አለው መሰላችሁ አንድ ነገር እንጨምርበት። ባጨምሩ ኖርማል ነው። ሁሉም ቤት ባይኖር ካላችሁ መጨመር ትችላላችሁ። ካሌላችሁ ደግሞ ኖርማል ነው። ባይዘወይ እንደዛ ነው የምላችሁ። ይኸው እንዲህ ሆኗል። እቃዬን አዘጋጅቻለሁ ማረግበት። ያው ይሄ ካላችሁ መጨመር ትችላላችሁ፣ ግን ግዴታ አይደለም። ካላችሁ ያጣፍጥላችኋል። አንደኛ ጨምሩ የሆነ ከረር ይሰጣችኋል። ይሄው እቃ ላይ ስታረጉት እንደዚህ አድርጋችሁ ማቅረብ ትችላላችሁ። እንዴት እንደሚያምር አያችሁት? ትንሽ ካሜራዬ ብዙ አላሳየችው መሰለኝ ቅድም ላይ መካከል ላይ ስጨርሹ መጨረሻ ላይ በቃችሁ ላይ ስታረጉት እንደዚህ አይነት ነው የሚሆንላችሁ ማለት ነው። በጣም ነው የሚጣፍጠው። ሰርታችሁ ሞክሩት። በጣም መዳሞች የሚወዱት ምግብ ነው። ሀቢባቴ ደለባቴ እንደዚህ እላችኋለሁ። ያው ደግሞ በትልቅ በእንደዚህ ከፍ ያለች ጋር ካረጋችሁት እንዲህ ነው የሚሆንላችሁ። ያምራል። ኦኬ